ከፈለጋችሁ ሁለታችሁ እስከ መኪና ድረስ ሸኙ። ከፈለጋችሁ በቃ ቻው በሏቸው፣ እንውጣ። አሁን ምንም አይነት ምንም አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለና እንኳን ይዤ ወጣሁ ነው ያልኩት። ምክንያቱም በጣም ግብግባችን በስቶ ነበር። ጊዜ ከአብራማንቺ ጋር እንኳን እንዲቀመጥ ምንም ፍቃድ አልነበረም እና ጊዜ እኔ አንችልም አደራሽ ነው የምለው እንጂ እኔ እናንተ ጋር ከሆነ ምንም ደስተኛ ነኝ። ኤፍሬምና ሩታ ግን ያው ደስተኛ አይደለሁም። ኤፍሬምና ሩታ በሚያደርጉት ነገር ማለት ነው እና ይህንንም ነው አሁን አንቺን በጣም ማመስገን እፈልጋለሁ ያልኩትኝ የተወሰነ ጋፕ ስለነበረ ነው። ገባሽ? ይዘሽው በመውጣትሽ ምክንያት ነው ትንሽ መለስ ያለ ነገርን ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም፣ ይበራል ነው የሆነ ነገር ተፈጠረ ይበራል ነው እና ያ ነገር ሰላም አልሰጠኝም ነበረ። ምክንያቱም ከቤተሰብ ጋር መሆን እያለበት ብዙ ነገር በፊት በጣም ብዙ ያደረጋቸው ነገሮች ከነ ነው የደለታቸው እና ያ ነገር ነው አሁን ላይ በጣም አመሰግንሻለሁ ያስባለኝ ማለት ነው። እና ነገ ደግሞ ሌላ ቀን ነው፣ ተስፋ እናደርጋለን። የሰው ልጅ ሲኖር ተስፋ አይደል የሚያኖረው? ከዛሬ ነገ የተሻለ ይሆናል፣ ከዛሬ ነገ ይስተካከላል፣ ወንድማችንም በሙሉ ጤንነት ይመለሳል ብለን ከፈጣሪ ጋራ እናስባለን። ደግሞ እንመኛለንም ይሆናልም ደግሞ በእርግጠኝነት ከጤናውም ጋር ይመለሳል። አሁንም የተሻለ ነገር እያየን ነው። ያው አሁን ቤት ውስጥ ራሱ አሁን ደጋ እንደዚህ ከኛ ጋር ራሱ አሁንም አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልልኝ። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። አብሽር የዜድ እየበርች እያላችሁ ለምትሰጡኝ ሀሳብ አስተያየት ከልብ እያመሰገንኩኝ ዛሬ እንግዲህ እንደተለመደው ዘና ፈታልነት ተመልሼ መጥቼላችኋለሁ። እንግዲህ ፍቅር አንዳንድ ጊዜ እውነተኛ ፍቅር ታማኝ ነው። እውነተኛ ፍቅር አይሰለችም፣ አይደክምም። በሁሉም ነገር መስዋዕት ይከፈልለታል ማለት ነው። ለምን? ለእውነተኛ ፍቅር። እዚህ ላይ የምታዩት ደግሞ ፍቅር በትግል በኃይል የሚሆን ነገር አይደለም ማለት ነው። አንድ ሰው ወዶ ደግሞ አንድ ሰው ካልወደዳችሁ እናንተ ብቻ ስለወደዳችሁ ያን ሰው ለእናንተ ይሆናል ማለት አይደለም። ስለዚህ እዚህ ጋር አሁን ሩታ እንግዲህ አብርሽ በጣም እንደሚወዳት እሷም እንደምትወደው ነው የምናውቀው ከስር ከመሰረቱ። አንዳንዴ ደግሞ ራሳችሁ ብትወዱ እንኳን ያንን ሰው ብትወዱ እንኳን ማለት ነው እናንተ የምትወደዱበትን መንገድ መፈለግ ያን ሰው እንዲቀርባችሁና ፍቅሩን እንዲገልጽላችሁ ማድረግ ነው እንጂ ያለባችሁ አፍ አውጥታችሁ ሴቶች አፈቅርሃለሁ ብላችሁ ያወጣችሁለት ማለት ነው መልሳችሁ የምትነድሙበት ጊዜ ይኖራል ማለት ነው። ወንድ ልጅ በተለይ አፈቅርሃለሁ ማለቴ እሱ ፍቅሩን ከገለጸላችሁ በኋላ ፍቅራችሁን ልትገልጹለት ትችላላችሁ፣ ልትነግሩት ትችላላችሁ። ባገኛችሁት አጋጣሚም ሆነ ባገኛችሁት ነገር ፍቅራችሁን ልትገልጹለት ትችላላችሁ። ይሄ ኖርማል ነው። ግን እሱ ይውደዳችሁ አይውደዳችሁ ሳታውቁ ገና እኔ ላንተ ስሜት አለኝ፣ እኔ ላንተ ፍቅር በአንተ ፍቅር በቃ እንድኩኛለሁ ብላችሁ እራሳችሁን ዝቅ አታድርጉ። እኔ እንደዛ አድርጌ ነው የማስበው። ለምንድን ነው ወንድ ልጅ ጠያቂ ሲሆን እንጂ ተጠያቂ ሲሆን ብዙም እኔ አይመቸኝም በራሴ። እንግዲህ እናንተ ሀሳብ አስተያየታችሁን እስኪ ኮሜንት ላይ ያስቀምጡልኝ ማለት ነው። እና ሩታን በሰዓቱ ላይ እሷ ነበር እየጠየቀችው። እሱ ብዙም አብርሽ ያን ያህል አልነበረም በዛ ሰዓት። ሂድ እንደውም ታስታውሱ ከሆነ ከባጃጅ ገብታ ምናምን እየሄደች ነበረ እያለቀሰች ምናምንና በዛ ሰዓት ሂድ ብለው ገፋፍተው በቃ እንደዚህ እየወደደች መሄድ የለባትም ምናምን በዛ ሰዓት ሄዶ አስቀራት። ያው በመላመድ አብሮ በመቆየት ያው ፍቅር ወደ ፍቅር ገቡና እስካሁን ድረስ ቆዩ ማለት ነው። ሄርሜላም እንደምትዋት እሷ ናት የጠየቀችው። ነገር ግን ሄርሜላ አካህር ትችልበታለች። ከሩታ ሄርሜላ አካህር ትችላለች። ወንድ ልጅ እንዴት አድርጋ ማሳመን እንደምትችል፣ ወንድ ልጅ እንዴት አድርጋ መያዝ እንዳለባት በየሆነ በጭቅጭቅ በሆነ ምንችክ ባለ ነገር አይደለም የምትሄደው። ለዛ ባለው ነገር ነው ሄርሜላ እየሄደች ያለችው ማለት ነውና በቃ የእሷ ከማድረግ ይልቅ የእሱን ደህንነት ነው የምትፈልገው። ገባችሁ አይደለም? እንደምታወጣውን ቪዲዮ ላይ የእሱን ደህንነት የእሱን ሰላም ማግኘት ነው የምትፈልገው እንጂ ሩታ ደግሞ በኃይል ከኔ ጋር ካልሆነ እንደደራም ይመስለኛል እኔ ጋር ካልሆነ ነው እንጂ የአብርሽ ደህንነትም ሆነ ምናምን አይመለከታትም። የሚመለከታት ምንድነው እኔ ጋርና እኔ ጋር ይሁን ብቻ ነው። ገባችሁ አይደለም? ስለዚህ የምትወዱትን ሰው ጊዜ ልትሰጡት ይገባል። በቃ ሰላም ጊዜ ልትሰጡት ይገባል እንጂ ምን ችክ ብላችሁ ሁል ጊዜ እንዲካራረከ ሁል ጊዜ እኔ ጋር ካልሆንክ ሁል ጊዜ እንደዚህ ካልሆንክ ፍቅርን ሊያዳብረው አይችልም። ጭቅጭቅ ያለበት ንትርክ ያለበት
መሰለቻቸት ነው መጨረሻ ላይ የሚሆነው ማለት ነውና ሰላም ልትሰጡት ይገባል። ያን ሰውዬ እንዳስብ ጊዜ ልትሰጡት ይገባልና አብርሽ ወደ ቡታጅራ መሄዱ በጣም ጥሩ አድርጓል። ቤተሰብ ጋር ትንሽ ያለውን ነገር እንዴ ከዚህ እኮ ሊበሉት ነው እኮ በግራ በቀኝ ወይኔ። ግን እኔ እንደሚመስለኝ ከሩታ ይልቅ ለሄርሜላ በጣም ኃይለኛ ፍቅር ያለ ይመስለኛል አብርሽ። እስኪ እናንተ ምን ይመስላችኋል? እንዳየሁት አስተቃቀፉም በቃ ለሱ አስተያየቱም ያለው ነገር ከሄርሜላ በጣም ከባድ ፍቅር ያለበት ይመስለኛል። የሩታ ጋር እንኳን አላቀፋትም እንኳን ለምንድነው ሩታ የሆነ ምንችክ ስለምትል ማለት ነው። እንደ ደራም እንደምንም በቃ ኃይለኝነትም ትጠቀማለች። የገባችሁ አይደለ? ኃይለኝነት ደግሞ ፍቅርንም ቤትንም ሊገነባ አይችልም። ፋሚሊ ገባችሁ አይደለ? አንድ ነገር ወደ ራሳችሁ ስታመጡ ወደ ራሴ እኔ ጋር ይኖራል ወይንም ደግሞ እኔን ይወደኛል ስለተቅለበለባችሁ ስለዋሻችሁ ምኑንም አምጥታችሁ ስለዋራችሁ ልትወደዱ አትችሉም። በንጹህ ልባችሁ በመልካምነታችሁ አንድን ሰው ትቀርባላችሁ፣ ትወደዳላችሁ። ገባችሁ አይደለ? ስለዚህ ውሸትም ሆነ መቅለብለብም ሆነ አንዳንድ ነገሮች ማለት ነው መጨረሻ ላይ አይጠቅሙም። ስለዚህ እውነተኛ ፍቅርን በታማኝነት ጊዜ በመስጠት በመረዳት አንድን ሰው በማዳመጥ ነው እየዳበረ የሚሄደው እንጂ ስለተቅለበለብን ወይንም ሌላ ነገር ስለፈጠርን ኔቨር። ገባችሁ አይደለ? ስለዚህ ሁላችንም በህይወታችን ለሚመጡብን ነገሮች ሁሉ በሶብርና በትዕግስት በመረጋጋት መቀጠል አለብን ብዬ አምናለሁ። በተለይ በትዳር ዓለም ላይ ስትኖሩ መቻቻል የሚባል ነገር አለ። ፕራይቬታችሁን ሚዲያ ላይ ባታወጡ አንዳንድ ነገሮች ችግራችሁን እዛው ፈታችሁ እዛው ጨርሳችሁ ወደ ሚዲያ የምትመጡበትን አንድ በቃ የሆነ ነገር ተመካክራችሁ የምትመጡበትን ነገር ይዛችሁ መምጣት ነው እንጂ ስትበሉም ስትጠጡም ስትተኙም ስትቀመጡም ቪዲዮ ደቅናችሁ ምን ጉር ነው ግን? እና አንዳንዴ ይሄ ዩቲዩበሮች ነገር በጣም ግራ እያጋባኝ ነው እንዴ። ከሁሉም ቦታ ቪዲዮ ደቅናችሁ ምንድን ነው የሚሻላችሁ? ፕራይቬታችሁን እስኪ እንደው ግን እነ ዩቲዩበሮች ነገር ባልና ሚስት ሆነው ራሱ ሚስጥር ያላችሁ አይመስለኝም። አሁን ላይ ምንድነው ሩጠው ሁሉንም ሚዲያ እያወጡት ነው። ምንድነው መቼ ነው የምታወሩት? ቆይ ባሎቻችሁ ጋር መቼ ነው ቁጭ ብላችሁ የምታወሩት? ጊዜ ያላችሁ አይመስለኝም ራሱ። እና ውዶች የምታመጡትን የምትሰሩትን ነገር ልታውቁ ይገባል። እና ጊዜ ለአብርሽ ስጡት። ትንሽ ጊዜ እስኪ ቤተሰቦቹ ጋር አሳልፎ ራሱንና ከአይምሮን ከጭንቀት አውጥቶ እንድመለስልና አብርሽ ስለምንፈልግ ለምን ነው 500 ሺህ ገብቷል። በዛ አጋጣሚ በጣም ደስ ይላል። 500 ኬውን ደግሞ በአንድ እንድናከብር የማዳም ቅመሞች ተሰባስበን ማለት ነው። ስለዚህ በሰላም እንድመጣልና አብርሽ ወደ ነበረበትም እንድመለስ ጊዜ እንድሰጡት ትላለሁኝ እንደኔ ማለት ነው። ሩታና ሄርሜላ ትንሽ ጊዜ ስጡት። አብርሽ ተስተካክሎ አይምሮ ወደ ነበረበት እንዲመለስ እንፈልጋለን። በቀጣይ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።